አመሰግናለሁ ጀነራል እናንተ ካላችሁ የተለየ ነገር ባይኖረኝም እኔም አጭር ነገር ተናግሬ የሚተርፍ ነገር ካለ ወይም የቀረ ነገር ካለ ደግሞ ምናልባት ያላነሳኋት ነገር አንዲት ነገር አለች እሷን ማንሳት ፈልጌ ነው ቀጥልኝ ሰሜሽ አይጥሩ ምናልባት እንደው ብዥታም ስለሆነ ለማጥራት ያክል ስለሆነ ብዬ ነው ጥያቄዎች እንዳሉ ሆኖ ጥያቄው ሙሉ ብዥታ ባይሆንም ግን የጉዳይን ለማጥራት ያክል ጀነራልን ሲያነሳት ስላስታወስኩ ነው ለአንድ ሻምበል የማይሞላ ኃይል ነው የሚል ተረስቷል በአፋብኃ በኩል እንደዚህ አይነት ሰው አልተሰጠም ፎቶዎች ሲሰጡ የድርድር ሂደቱን አይታችሁ እንደሆነ አፋድ ይሄን ያህል አፋብኃ ይሄን ያህል በውህደት ጊዜ ይሰጠዋል ነው አፋድ 7 ኮታ ካለው አፋብኃ 12 ኮታ ይኖረዋል ማለት ነው እነዚህ ኮታዎችን ሲመድብ ደግሞ ፍጹም ኃይል ለሌለው ሰው አልተመደበም ኃይል የሌለው አንድ ሻምበልን በለው አንድ ጋንታ ለምን የተመደበ ነገር የለም ነገር ግን እንደምታውቁት ድርጅቱ አፋድ ያየው በኩል ያለው አሰላለፍ ይሄን መሰል ሰዎችን ይዞ መጥቷል በድርጅታዊ ውህደት ጊዜ ደግሞ ይሄንን አልመቀበል አንችልም ይሄንን ካልተቀበልን አንድ ድርጅቱ ሆነ የመሆኑ ድሉ ዜሮ ይገባል ማለት ነው በአፋብኃ በኩል በነበረው ውክልና በዚህ ደረጃ አንድ ሻምበልን በለው አንድ ጋንታ ይሄን አቅም ብለን ለዚያ ሰውዬ በልዩነት ውክልና የሰጠንበት ሳይሆን በድርጅታዊ ውህደቱ ሂደት አፋድ የተባለው ድርጅት ያመጣቸው ሰዎችን እንደ ድርጅት በሰጠናቸው ኮታ መድቦ ሲመጣ ሀሳብ አስተያየት ሰጡ የጠየቁትን ቦታ ተከላፍሎ ምድራዊ ማድረግ ስራ ነው ሙሉ በሙሉ አልከበርም ማለት አልቻለም ምክንያቱም ለምሳሌ ድርጅቱ ሊቀመንበር የተባለው ላይ ጥያቄ ነበር እንደ ምሳሌ ነው መናገራችሁ ጥያቄ ነበረን አይደለም ፖሊስ ቢሮ ሌላም ጥያቄ ነበረን ነገር ግን ውህደት እየፈጠርን ያለነው እሱ ከሚመራው ድርጅት ጋር ነው እሱ ከሚመራው ድርጅት ጋር ውህደት እየፈጠርን ሆኖ ተቀዳሚ ብለው አመጡት ተቀዳሚ ምክትል የሚባል ነገር አንቀበልም ተባለ ፖለቲካ መምሪያ ተብሎ ተመጣ እሱንም አልተቀበልንም ውጭ ጉዳይም ብለው ጠይቀዋል አልተቀበልንም ስለዚህ ያን ያክል ፋንክሽናል ያልሆነ መምሪያ ላይ ጭምር መቀመጥ አለበት የሚል ሙግት አንስተናል ከዚያው እቺ በልዩነት ኃይል ያላደራጀ የሌለው ያልመራ ብለን በአፋብኃ በኩል ወክለን ያመጣ ነው እንደሌለም ብትረዱ ለማለት ነው አመሰግናለሁ ታንኪዩ ሳሚዬ አሪፍ ነገር ነው ጨምር እንግዲህ ጓዶች አንድነት ልናስረዳችሁ ብንል አንድ አመት የማይበቃም ቅንጭብጫቢዋን ነው ያነሱ ያለ ከኔ በፊት የተናገሩ ወንድሞቻችን እንደተባለው አንድነቱን ለማምጣት ሲባል የአማራ ህዝብ በድሏል ብለን ምናምነው ግለሰብ ጭምር መሪው ስለታገኙ ትችላላችሁ እንደተባለው የተዋሩት አፋብኃና አፋድ ስለሆኑ 50 ሰው ይዞ ግን የአንድ መሪ ስለተባለ ብቻ ስሙን ትናንት አይታችሁት ይሆናል ለምንድነው ያደረግነው ልክ ሆኖ ነው በፍጹም አይደለም ከሪያሊቲ አቋያ ግን ፖለቲካ ነው እንደምታውቁት ዝም ብዬ እኔ የነበርኩበትን ከተና ለምሳሌ ላንሳ የቴዎድሮስ ከሞላ ጎደል ቅርብም ስለሆነ በጂኦግራፊ ታቋቸዋላችሁ አመራሮች 4 ኮታ ተሰጠው ፖሊሲሮ እኔ ዝናቡና አስረስየድን አራተኛው ማን እንደሆነ ታውቃላችሁ አሻግሬ የሚባል ልጅ ነው አሻግሬ ከማስረሻ ጋር የነበር በብዛት በመናብ የፈጠሩት የጎጃም ጠቅላይ ግዛት የሚባል 50 እና 60 ሰው ይመራ የነበር ማስረሻ ጥሎ ሲሄድ የቀረ ልጅ ማስረሻ ከሄደ በኋላ በማስረሻ ቦታ ተተካ ብለው ደብዳቤ ጻፉለት ልጅ ነው አራተኛው ነው ምን ዋደው ግን ከአፋድ ጋር ነውና ከሌላ ድርጅት ጋር ነውና ይሄ ልጅ አፋድ ሲያመጣው እኛ መከላከል አንችልም ማስረሻ ከነተፈጥሮም ጎጃም ላይ አልነበረም የጎጃም ትግል አይመለከተውም ለምንድነው ለአንድ ሰው ኮታ ምንሰጥ ይልቁንም ሌላ አመራሮች ቆሉን አላለም ታቋቸዋላችሁ አመራሮች ግን ግድ የለም ይሆን 50 ሰው ይኖረው 30 ሰው ይኖረው ያፋብኃ ባይሆንም ሳሚ እንዳሉ በአፋድ በኩል ስለመጣ ይሁን ብለን ለጎጃም ከተሰጠ 4 ኮታ ላይ አራተኛ አድርገን スントタドラマララティオロソズレ
ስንት ፖለቲካዊ አመራር አለ ቴዎድሮስ ዘለኝ ለቴዎድሮስ ያነሳውትን ገልብጡና ወሎ ሸዋ ጎንደር ወሰዱት። በዚህ መሃል ወትሮውንም ስራ አስፈጻሚና ማዕከላዊ ኮሚቴ ላይ ኮታ ይሰጣቸዋል የሆነ ቁጥር ይወከላሉ የሚል ስምምነት ስለነበር እውነት ለመነጋገር አሁን ቆጣ ብላችሁም ጭምር ስታነሱት ተደናግጠን ከማሰብ ውጭ በንጽጽር በቁጥር ማን ምን ያክል ይመራል በሚል አይደለም። ቅድም ነገርኳችሁ 50 ሺህ የሚመራውም 50 ሰው የሚመራውም በተለያየ ድርጅት በኩል ስለተገኙ እኩል ፖሊት ቢሮ ውስጥ ታገኟቸዋላችሁ።